ዩቲዩብ ላይ ተምኔል መስራት ቀረ። ዩቲዩብ እኔ እሰራላችኋለሁ፣ እናንተ ለኮንቴንት ተጨነቁ፣ እኔ ተምኔሉን እሰራለሁ፣ አይዲያ እሰጣችኋለሁ፣ አማክራችኋለሁ። በ4K የተቀረጸ የተምኔል አውቶ ጄነሬት የማደርግበትን ጄሚናይ ይዤላችሁ መጥቻለሁና እዛ ላይ የፈለጋችሁትን ያህል ተምኔል ጄነሬት ማድረግ ትችላላችሁ። ዊዝን ሰከንድ ማለት ነው፣ በሰከንድ ውስጥ ብሏል። እሱን እንዴት እንደሆነ በዚህ ቪዲዮ እንመለከታለን። ቪዲዮውን ላይክ አድርጉና ጀምሮት ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እዚህ ቦታ ላይ ተምኔላችሁ አለበት ላይ ተምኔል የምታስገቡበት ቦታ ላይ አውቶ ጄነሬት የሚል አለ፣ ወይም ደግሞ ጌት ሰጀሽን የሚል አለ። ይሄን ስትነኩት አውቶ ጄነሬት ያደርግላችኋል ማለት ነው። እንደምትመለከቱት ይሄ ቪዲዮ ተምኔል ይሄ ነበር። እንደምትመለከቱት በሁለት አይነት መልኩ ኦፕሽን 1 እና ኦፕሽን 2 ብሎ እንደምትመለከቱት የሚያምር ተምኔል ሁለት ሰርቶልኛል ማለት ነው። እንደምትመለከቱት እንግዲህ የማይታመን ነው። እንደምትመለከቱት ሁለቱም ተምኔሎች ያዋቸው እዚች ቦታ ላይ ዳውንሎድ የምትላለች እቺን ትነኩና ዳውንሎድ ታደርጓታላችሁ ማለት ነው። እቺን የፈለጋችሁትን ማለት ነው። ኦፕሽን እዚህ ቦታ ላይ ደግሞ ከፈለጋችሁ ስክሪፕት መጻፍ ትችላላችሁ። ስክሪፕት ጽፋችሁለት የምትፈልጉትን አይነት ተምኔል ራሱ ይሰራላችኋል ማለት ነው። ስለዚህ እንግዲህ ሊሚቴሽን የሌለው በጣም አሪፍ የሆነ በ4K የተቀረጸ አስመስሎ የሚሰራልን ጄሚናይ በዩቲዩብ መጥቷል ማለት ነው። እዚህ ቦታ ላይ እንደምትመለከቱት ዳውንሎድ እያደረገው ነው። የፈለግነውን ኦፕሽን 2 ኦፕሽን 3 እስከ ፈለግነው ድረስ መስራት እንችላለን። እንደምትመለከቱት ይሄኛው ደግሞ ይሄኛውም አለኝ። ይሄኛውንም እዚህ ቦታ ላይ ዳውንሎድ አደረኩ። ከዛ ቦታ ላይ እዚህ ቦታ ላይ ምን ብዬ ቼንጅ ብዬ ማስገባት ነው የሚጠበቅብኝ ማለት ነው። ከፈለገኝ ደግሞ አሁንም ምን ማድረግ ትችላለሁኝ እዚህ ቦታ ላይ ጄነሬት ማድረግ ትችላለሁ። እዚህ ቦታ ላይ እንደምትመለከቱት ጄነሬት ስለው ጌት ሰጀሽን የሚለው ላይ ማለት ነው። እዚህ ቦታ ላይ እንደምትመለከቱት አሁንም ይሄንን ታይትል እዚህ ቦታ ላይ ያለውን ዝም ብለን የሆነ እናስገባለታለን፣ ጽሁፉን ብቻ ጽፈን ማለት ነው። በፈለግነው አይነት ጽፈን እናስገባለታለን። ከፈለግነው ኢሜጃችንን ማስገባት እንችላለን አብረን። ስለዚህ ያደርግልናል፣ አውቶ ጄነሬት ያደርግልናል። ከፈለግ ደግሞ እቺ +1 ተጭነን ምን ማድረግ ይጠበቅብናል? ከምንፈልገው ኢሜጅ ጋር ማስገባት እንችላለን ማለት ነው። የፈለግነውን የዩቲዩብ የምንፈልገውን ዩቲዩብ ሰጀስት እንድንደረግ የምንፈልገውን ዩቲዩብ መርጠን እናስገባለታለን ማለት ነው። ስለዚህ እሱ ምን ያደርግልናል? አውቶ ጄነሬት ያደርግልናል ማለት ነው። ልክ በዚህ መልኩ የምንሰራበት ነው። አሁን ከጨረሰ እንደምትመለከቱት 4K እያለኝ ይገኛል ማለት ነው። እዚህ ቦታ ላይ ወጣ ብለን 4Kውን እንመለከተዋለን ማለት ነው። እዚህ ቦታ ላይ እንደምትመለከቱት አሁን ኦልሞስት እያደረገ ነው። እዚህ ቦታ ላይ አውቶ ጄነሬት እያደረገ ነው ማለት ነው። ስለዚህ እሱን ትንሽ ጠበቅ እናደርገዋለን። ኢንተርኔታችሁ ፍጥነት ብቻ ነው የሚወስነው ማለት ነው። እዚህ ቦታ ላይ እንግዲህ አይዋቸው የሰራኋቸውን ተምኔሎች እንደዚህን ተምኔሎች እንግዲህ ምን ማድረግ ነው የሚጠበቅብኝ? ይሄን ጄነሬት እስካደረገው ድረስ አድ እያደረግን እንመለከታለን ማለት ነው። ወደታቸው ወረድ ልበልና እዚህ ቦታ ላይ እንደምትመለከቱት 3 ከፈለኩኝ 3 ማድረግ እችላለሁ። እዚህ ቦታ ላይ ኦፕሽን አለው። እንደምትመለከቱት ኤቢ ቴስት ከፈለኩኝ ኤቢ ቴስት አደርገዋለሁ፣ ወይም ደግሞ ቻንጅ ለዋለሁ ይሄኛውን መጀመሪያ እንትን ያልኩትም ማለት ነው። ስለዚህ እዚህ ቦታ ላይ ልንጣና ይሄኛውን ኤቢ ቴስት የሚለውን ላድርገው። እዚህ ቦታ ላይ እንደምትመለከቱት ሁለቱ ተምኔሎቼ አሁን የሰራኋቸው አሉ። ስለዚህ የመጀመሪያውን የማጠፋው ይሆናል ማለት ነው። ስለዚህ እዚህ ቦታ ላይ ይሄኛውን ፕላስ ብዬ ምን አደርጋለሁ ማለት ነው። እንደምትመለከቱት እውት አሁን የሚሰራልኝ እየሰራልኝ ነው። ይሄ ተምኔል ሰርቶልኛል። እንግዲህ አማራጭ ነው የፈለገ ይሄን አይደለም ካላችሁት ታች ላይ ምን ትሉታላችሁ ማለት ነው። አማራጭ ትሰጡታላችሁ ማለት ነው። አሁንም በዚህ ብላችሁ ስክሪፕት ትሰጡታላችሁ ማለት ነው። ከዛ እዚህ ቦታ ላይ መተን ምን ማድረግ ነው ማለት ነው፣ አድ ማድረግ ነው የሚጠበቅብን ማለት ነው። ከሶስት አንዱን መርጠን ልናረግ እንችላለን፣ ልንጠቀም እንችላለን ማለት ነው። እንደምትመለከቱት እዚህ ቦታ ላይ ይሄንኛውን አንጥቶልኛል። እነዚህ ግን ሁለቱ ቤስት ናቸው ማለት ነው። ስለዚህ እነዚህ ከሁለት አንዱ እንዲጠቀምልኝ እዚህ ቦታ ላይ ምን ማድረግ እችላለሁኝ? እነዚህን አድ አድርጌ ማስገባት እችላለሁኝ። ቴስት አድርጎ እንዲሰራልኝ ማለት ነው። እኛውን ሚኒማይዝ ማድረግ እችላለሁ፣ ሙሉ ማድረግ እችላለሁ። እዚህ ቦታ ላይ የፈለኩትን አይዲያ ማማከር እችላለሁ ማለት ነው እዚህ ቦታ ላይ ገብቼ። ስለዚህ ዩቲዩብ እንግዲህ የተሻለ ከሌሎቹ ከማንኛውም በላይ ራሱን እያዘመነ ይገኛል ማለት ነው። በተለይ ተምኔል ላይ እንግዲህ ብዙዎቻችን ስንታገል አይቶን ነበር። ያን እዛ ቦታ ላይ ሰርተን እንደገና ኤዲት አድርገን፣ ነገር ግን እዚህ ቦታ ላይ ደግሞ በቀላሉ ያለምንም ትግያ በቀላሉ ተምኔል ሰርተን ወደዛው ቪዲዮአችንን ብቻ ኤዲት አድርገን ማስገባት እንችላለን። ቀጣይ እንግዲህ ደግሞ
የቪዲዮ ኤዲቲንግ ይዞ እንደሚመጣ አንጠራጠርም። እዚህ ቦታ ላይም ኤዲት ሊያደርግ ይችላል። ያንን እንግዲህ እኔ ያልደረስኩበትም ምናልባት ወደፊት የምሰራላችሁ ይሆናል ማለት ነው። እንግዲህ ቤስት በ4K ከ1000K እስከ 4K ድረስ የሚሰራ ነው ማለት ነው። እዚህ ቦታ ላይ እንደምትመለከቱት ኦፕን ብላችሁ ኢሜጃችሁን እዚህ ታስገባላችሁ ማለት ነው። ባነራችሁን ማለት ነው። ይሄ ተምኔላችሁን አድ ተምኔል ይላል። እዚህ ቦታ ላይ እንደምትመለከቱት አስገባው። ሁለተኛውን ደግሞ እዚህ ቦታ ላይ አፕሎድ አድርጌ አስገባለሁ ማለት ነው። ስለዚህ ከዚህ አማርጦ ምን ያደርግልኛል ማለት ነው፣ ይጠቀምልኛል ማለት ነው። እዚህ ቦታ ላይ ደግሞ ይሄኛውንም አድ አድርጌ እጠቀማለሁ ማለት ነው። ስለዚህ እዚህ ቦታ ላይ አንድ ጊዜ ጫን ልበልና ይሄኛውንም ሁለተኛውን ተምኔል ላስገባው። ይሄኛውንም ሁለተኛውን ላስገባው። ስለዚህ ይሄኛውን እዚህ ቦታ ላይ እንደምትመለከቱት እዚህ ቦታ ላይ እያስገባሁት ነው ማለት ነው። ስለዚህ 3 ተምኔል ሆኗል ማለት ነው። ስለዚህ እንደምትመለከቷቸው እነዚህን የሚያማምሩ ናቸው። ከፈለኩኝ ይሄኛውን ምን ማድረግ እችላለሁ ማለት ነው፣ መቀየር እችላለሁ። ወይም ደግሞ ከነዚህ አንደኛውን ቴስት አድርጌ ይሄኛውን ልዝጋውና እንትን ልበለው። እንደምትመለከቱት ሳላማርጥ ይሄኛውን ብቻ መምረጥ እችላለሁ ከነዚህ ውስጥ ማለት ነው። አንደኛውን መርጬ ሌሎቹን እንትን ማለት እችላለሁ። ወይም ደግሞ ቴስት ዩቲዩብ ራሱ ቴስት እንዲያደርግልኝ ከፈለኩኝ ቴስት እለዋለሁ እዚህ ቦታ ላይ ማለት ነው። ሴት ቴስት ብዬ ምን እላለሁ ማለት ነው። እዚህ ቦታ ላይ 3 አሉ። የተሻለውን ምን ያደርግልኛል ዩቲዩብ መርጦ በ15 ቀን ውስጥ ያሳውቀኛል ማለት የተሻለ ፐርፎርማንስ ያላቸውን ከ100% ውስጥ ማለት የተሻለ እይታ እየቀያየረን የሚያሳየው። ስለዚህ ይሄንኛውን እዚህ ቦታ ላይ ሴቭ ይወጣለሁ ማለት ነው። ስለዚህ ይሄንን እንግዲህ የምትጠቀሙበት ይሆናል። እዚህ ቦታ ላይም ገብታችሁ አስክ ስቱዲዮ የምትልናት። ስለዚህ የጀሚናይ ምልክት ማለት ነው። እዚህ ቦታ ላይም አሁን ሰጀስት ይላል እንደገና ማለት ነው። ጌት ሰጀሽን የሚላለው። ስለዚህ እዚች ቦታ ላይ እቺ ጀሚናይ ነች። እንግዲህ ጀሚናይን አስክ እያደረግን ዩቲዩብ ላይ ብዙ አይዲያዎችን የምናገኝበት ስለ ቪዲዮአችን ሊሆን ይችላል። እያንዳንዱ የቪዲዮውን ጥራት፣ ቪዲዮ እይታውን ሁሉንም በጀሚናይ ነው የሚቆጣጠረው አሁን ላይ። ስለዚህ እንደምትመለከቱት ስለ ተምኔል የሰጠሁት ነበር። በዚህ መልኩ ስፕሊት ስክሪን አድርጎ የሰራልኝ ተምኔል አለ። እንደምትመለከቱት እዚህ ቦታ ላይ ደግሞ ይሄኛውን ሰርቶልኛል። የተሻለ መጥቶ ዊዝን የሰከንድ ነው የሚሰራላችሁ። አይዲያ ብትፈልጉ ደግሞ እዚህ ቦታ ላይ አይዲያ ሊሰራላችሁ ይችላል። ስለ ቪዲዮን ደግሞ ሪፋይን አድርጎ ይሰራላችኋል። ሪፋይን እዚህ ቦታ ላይ ሞር ሰጀሽንስ ብትሉት እዚህ ቦታ ላይ ሪፋይን ቪዲዮን ሪፋይን አድርገው ቪዲዮ ምንድነው የሚቀየርለት የሆነ ነገር ቢቀየርለት ብሎ እሱ ያማክራችኋል ማለት ነው። ይሄ ቪዲዮ ብዙ ቪው እንዲታይ ምን ማድረግ አለብኝ ብላችሁ ብታማክሩት ሪፋይን ማይ ላስት ቪዲዮ ታይትል ብትሉት እዚህ ቦታ ላይ እንደምትመለከቱት ስለዚህ እዚህ ቦታ ላይ እንዲታይላችሁ ይሄን ማድረግ አለባችሁ ብሎ ያማክረናል።